አስቶን ቪላ ትላንትና በኤሮፓ ሊግ ባደረገው ጨዋታ ፌነርባቼን በጄደን ሳንቾ ብቸኛ ጎል 1-0 ከሜዳ ውጪ ማሸነፍ ችሏል። ነገር ግን መነጋገር የነበረው ትላንትና ከጨዋታውና ከውጤቱ ይልቅ ቲለመን ተቀይሮ ሲወጣ ኡናይ ኤምሬ በዚህ መልኩ ሲያመናጭቁት ነበረ። ነገር ግን ከጨዋታው በኋላ የሰጡት አስተያየት በጣም ነው የሚገርመው። That's it, just well done. Yes. ቪዲዮ እንዳያችሁት ኡናይ ኤምሬ ከጨዋታ በኋላ ቲለማን ልጄ ነው ብሎ ለምን እንደገፈተሩት እንዲሁም ደግሞ በጨዋታው መጠናቀቅ አለመግባባታቸው ምክንያቱ ምን እንደሆነ አልተናገሩም። ነገር ግን እኔ እንደሚመስለኝ ቲለማን በጨዋታ ላይ እንደምታዩት ከቴሮ ሚንግስ እንዲሁም ደግሞ ጎሉን ካስቆጠረው ከጄደን ሳንቾ በመቀጠል ጥሩ የተጫወተ ተጫዋች ነው። ነገር ግን ታዲያ ጥሩ ከተጫወተ በዛ መልኩ እንዴት ሊገፈትሩት ቻሉ? ወይንስ ደግሞ ፍርስትሬትድ ለመሆናቸው ምክንያቱ ምንድነው የሚለውን የምናይ ከሆነ አይ ቲንክ ለኔ እንደሚመስለኝ ከሆነ ጨዋታውን 1-0 እየመሩ በኤክስትራ ታይም ከ90 ደቂቃ በኋላ ስለተቀየረ በዚህ መልኩ ነበረ ተቀይሮ ሲወጣ ያረገው እንቅስቃሴ። ያያችሁ ብዙ ጊዜ ጨዋታውን 1-0 የሚበራ ቡድን ተጫዋች ሲቀይር ሰዓቶችን መግደል ይፈልግ ነበርና እሱ ሲሮጥ ምንድነው ተቀይሮ ሲወጣ ፈጥኖ በመውጣቱ ፍርስትሬትድ ሊሆን ይመስለኛል። ከዛ በተጨማሪ ሌላ ምክንያት ሊሆን የሚችለው ቢጫ ካርድ በማየቱ ነው። ነገር ግን ቢጫ ካርድ ማየቱ ይህን ያህል ፍርስትሬትድ ያደርጋቸዋል ብዬ አላስብም። በተለይም ደግሞ አስቶን ቪላዎች ወደ ቀጣዩ 16 ውስጥ መግባታቸውን አረጋግጧል። እንደምታዩት በሊጉ 18 ነጥብ እንዲሁም ደግሞ በ7 ጨዋታ ሁለተኛ ደረጃ ላይ ስለሚገኙ ቢጫ ካርዱ አይመስለኝም። ነገር ግን ምንም ሆነ ምን አይ ቲንክ ከጨዋታ በኋላ ስለሱ የሰጡት አስተያየት ልጄ ነው ማለታቸው ነገሩን ካም አድርጎታል። ነገር ግን ተጫዋቾች አሰልጣኛቸውን ባልጨበጡ ሰዓት ላይ ብዙ ወቀሳ ይደርስባቸዋል። በተመሳሳይ አሰልጣኞችስ ተጫዋቾችን በማይጨብጡ ሰዓት ላይ እንደዚህ አይነት ወቀሳ ሊሰነዘረባቸው ይገባል? ለኔ አይመስለኝም። በተለይም ደግሞ የቲለማንን ከሌስተር ሲቲ በነፃ አምጥተውት የሚገርም ሚድፊልደር አድርገውታል። ምንም እንኳን ልጁ ጥሩ ብቃት ቢኖረውም ይህንን የመጫወት ፕላትፎርም በሻምፒየንስ ሊግ በኤሮፓ ሊግ ተሳታፊ የሆነ ቡድን ላይ ቁልፍ ሚና የሰጡት እሳቸው ናቸውና እንዳሉት ልጄ ነው ልጄም ስለሆነ ነው በእንደዛ መልኩ ልገፈትረው የቻሉት የሚለውን የእሳቸውን ቃል መስማት አለብን ብዬ አስባለሁ። በፕሪሚየር ሊጉ ከሚያዝናኑኝ ከሚመቹኝ አሰልጣኞች መካከል ሚስተር ጉድ ኢቭኒንግ ኡናይ ኤምሬ ናቸው። እናንተስ በዚህ ኢንሲደንት ላይ የተሰማችሁ አስተያየት ምንድነው? ኮሜንት ላይ አሳውቁን። ቪዲዮ ላይክ እንዲሁም ደግሞ ሼር እና ኮፒ ሊንክ ማድረግ እንዳትረሱ። አካውንቱን ፎሎ ፒስ። I am so happy.